በእግዚአብሔር ቸርነት በድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳኝነት በግፈኛው አባታችን እንባና ጸሎት ከብዙ በጥቂቱ ከረጅሙ ባጭሩ የተደረገልንን እንዲህ ስል እመሰክራለሁ። የመጣሁት ከምስራቅ ጎጃም ሰሜን አቸፈር ወረዳ ውቢቱ ተስፋውን እባላለሁ። የመጽሐፍ ስሜ ወለተ ማርያም ይባላል። ይህን ገዳም ለመጀመሪያ ጊዜ የምታውቀው የበረታችን ጡቷን በጣም ያማት ነበር። በብዙ ሕክምና ትሄድና ትሰቃይ ነበር። ይበላት ነበር። በጣም ትፎክተዋለች። ሲያማትም እንጨነቅ ነበር። አዛ ስታለቅስ ትቆረጥ ምንም ነገር አይቻልም አትድንም ተብላ ሕፃን ይዛ ነበረ። አዛ በኋላ እማዬ ግን አትቆረጥም ካንሰር ነው ተብላ ማለት ነው አትቆረጥም። ወደ ወንቅሸት ቅዱስ ገብርኤል ነው የምንሄድ በማለት ወንቅሸት ቅዱስ ገብርኤል በመምጣት የጡት ካንሰር ነበረባት። እቴ እግዚአብሔር ይመስገን ለኛ የደረሰ አምላክ ዮሐንስ ለእናንተ ይድረስላችሁ ከጡት ካንሰር ነፃ ሆናልናለች። አዛም መሰክረው ስለማየ ነው። እናቴ በቀን 4 ጊዜ ቡና ጠጥታ አትረካም ነበር። ሁሌም መጠጣት አይበቃሽም እስከምላት ድረስ ትጠጣ ነበር። አዛ እህቴን ሲያማት በመምጣት እዚህ ደርሳ እንደሄደች ከፍተኛ ራስ ምታት ነበረባት። ዛሬውኑ እንዳመማት በ3ኛ ቀኗ ነበር። 3ኛ ቀን ቆይታ በ4ኛ ቀኗ ተነስታ ምግብ ትበላ ነበር። አዛ እንደዛው ነው ወንቅሸት በመምጣት ግን የወንቅሸትን ጸበልና እምነት በመጠጣት ከራስ ምታቷም ተሽሏት ደህና ሆናልኛለች። ቡናም እዚህ ደርሰው እንደሄዱ ሁለቶች እህቶችም እህቴም እናቴም እኔ እየመጣን ነው ሲሉ ቡና ምናምን አፍልቼ ጠበቁ። የምታውቁት መቼም እንግዳ ምንቀበል የገጠር ሰው በቡና ነውና እሱም ቡና አንስቶ ነበር ማነቦጭ ምን ብትተዩ ነው ያለች። እዛ እናቴም ቡናም ከመጠጣት ነፃ ሆናልኛለች። እልል ብላችሁ አመስግኑልኝ።